ልደቱ ግን አዲስ አበባ የማናት ነው የሚሉት እናንተ ብትሆን ኖሮ ታስተዳድሯት ነበር አንድ ቆያዳምጠኝ የእናንተ ብትሆን ኖሮ በአዲስ አበባ ላይ የሚሰጣችሁ ሙሉ መብት ነው እንጂ ልዩ ጥቅም ሊሆን አይገባም ነበር ኦሮሚያ ነፃ ሀገር ከሆነች የፖለቲካ ስርዓታችን ገዳ ከሆነ አባ ገዳ ሆኖ ለመመረጥ ማለፍ መሻገር ያለባቸው ነገሮች አሉ ገብታ ኦሮሞ ሆኖ እኮ መሻገር የሚገባቸው ነገሮች አሉ ኦሮሞ ሆኖ ሁሉ አባ ገዳ ይሆናል እንዴ አይሆንም እነዚህ ማለፍና መሻገር የሚገባቸው ነገሮች ሊገደዱ ይችላል ከአብይ ጋር ቆሞ የኦሮሞን ህዝብ ጥቅም ማስከበር አይቻልም አብይ እንደማንኛውም ህዝብ ለኦሮሞ ህዝብ የማይጠቅም ስርዓት ነው የአብይ ስርዓት ስለዚህ ከሱ ጋር ተባብረን የኦሮሞን ህዝብ ጥቅም እናስከብራለን ማለት አቁሙት አይጠቅምም መሪ የለሽነት ነው ያልኩ ነው ያለሁት ፊንፊኔ አዲስ አበባ ከመመስረቷ በፊት ያቺ ቦታ ፊንፊኔ ነው የምትባለው 100% አዎ እንኳንስ ያኔ አሁንም ፊንፊኔ ያለ አዲስ አበባ ውስጥ እኔ እየተከራከርን ያለነው በ140 ዓመት የተገነባ አዲስ አበባ የሚባል ከተማ ነው አዲስ አበባ ብለን እንጠራው አዲስ አበባን ከኦነጋዊው እጅ የምናስወጣበት ጊዜ አጭር አይሆንም በአዲስ አበባ ላይ ሸገር የሚባል አውራ እንደማትቀበል እናረጋግጣለን አዲስ አበባ ነዋሪዎቿ እንጂ በኦነጋውያን አትተዳደረም ብላችሁ እንደምትታገሉም እናምናለን አዲስ አበባ የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ነው እያስተዳደራት አይደለም የኦሮሚያ ጽፈት ቤት የክልሉ ጽፈት ቤት አዲስ አበባ ላይ አለ እንጂ ኦሮሚያ ክልል አዲስ አበባ ላይ እያስተዳደረ አይደለም አዲስ አበባነት የልብ ኩራት ኢትዮጵያዊነት እንደሆነ እናምናለን ሆኖም ግን ዛሬ በኦነጋዊው ሪዮት የምትተዳደረው አገር አዲስ አበባን ኢትዮጵያዊነት እውቅና አትሰጥም ስርዓት የኦሮሞ ህዝብ ስርዓት ነው እያሉ ያሉት የኦሮሞ አንዳንድ ብሔርተኞች ናቸው ይሄ ስርዓት የኦሮሞ ስርዓት ነው አሸንፈን ስልጣን ይዘናል ይሄን ስልጣናችንን አጠናክረን መቀጠል አለበት የሚሉት በኦሮሞ ህዝብ የሚነግዱ የኦሮሞ ብሔርተኞች ናቸው እኔ የኦሮሞ ህዝብ ስርዓት አይደለም እንደውም ይሄ ስርዓት የኦሮሞን ህዝብ ለብዙ ሰቆቃ የዳረገ ነው ብዬ ነው ማምነው አቶ ልደቱ ግን አዲስ አበባ የማናት ነው የሚሉት የኢትዮጵያ አዲስ አበባ የኢትዮጵያ ናት የኦሮሞ ግን አይደለችም የኦሮሞም ናት አይ ኦሮሞን ልዩ ጥቅም ነው የሚገባው እንጂ ራሱ አይደለም እያሉኝ ነው አሁን ጠየቀኝ አይደል እንዴ የኦሮሞ ህዝብ ኢትዮጵያዊ አይደለም እስካላልክ ድረስ የኢትዮጵያ ስልህ ጥያቄህን ማቆም ነበረብህ የኦሮሞ ህዝብ በኢትዮጵያዊነት ውስጥ የኦሮሞ ህዝብ አለ አይደል እንዴ ስለዚህ አዲስ አበባ የሁሉም ናት ሲባል የኦሮሞም ናት ነው ተቃውሞ ያለው አንዴ አቶ ልደቱ ያልምጡኝ አዲስ አበባን እያስተዳደረ ያለው የኦሮሞ ክልል ነው የፌደራል መንግስት ነው እያስተዳደረ ያለው ታዲያ እንዴት ብላ ነው የኦሮሞ ያመጣው ነው የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ክልል ነው ተጋጭን እኮ አሁን የምትለው የኦሮሚያ ከሆነች ሊያስተዳድር የሚገባው ኦሮሚያ ክልል ነው አንተ አሁን እያልክ ያለው የፌደራል ክልል ነው የሚያስተዳድራት ስለዚህ የኦሮሚያ አይደለችም የኦሮሚያ ብትሆን ኖሮ ቆያዳምጠኝ የኦሮሚያ ብትሆን ኖሮ እንደ አዳማ እንደ ቢሸፍቱ እንደ አርሲ እንደ ጅማ የኦሮሞ ክልል ያስተዳድራት ነበር ስለዚህ ፌደራል መቀመጫ የት ነበር የት ይሁን ማለት ፌደራሉ አስተዳድራት ነው ሰው ያሉት እኔ እንደሱ አላልኩም አንተ አሁን መጀመሪያ ያነሳው ጥያቄ ላይ መሸነፍህን ማን አዲስ አበባ የኦሮሚያ ለመሸነፍ አይደለም የመጣው አይደለም አዲስ አበባ የኦሮሚያ ናት ብለህ ተነሳክ እና ኦሮሚያ ለምንድን ነው የማያስተዳድራት ስልህ መልስ የለም ባህር ዳርን የፌደራል መንግስት በፌደራል ደረጃ ቢያስተዳድራት የአማራ ክልል ወይ ደግሞ የአማራ መሬት አይደለችም ማለት እንችላለን የአማራ ክልል ባህር ዳር መዘጋጃ ቤት አለው ከንቲባ አዲስ አበባ መጀመሪያ አድምጡኝ አቶ ልደቱ አዲስ አበባ ልክ እንደ ባህር ዳርም ልክ እንደ ፊንፊኔ የፌደራሉ መንግስት መቀመጫ ቢሆን ኖሮ የምትተዳደረው በፌደራል መንግስት ነው የዛን ጊዜ ደግሞ አዲስ አበባ ላይ ፌደራል መንግስት ስለማይቀመጥ የራሷ ማዘጋጃ ቤት የራሷ አስተዳዳሪ ይኖራታል ስለዚህ ፌደራል መንግስቱ እዛ ስለተቀመጠ እና በፌደራል መንግስት ስለምትተዳደር የእናንተ አይደለችም ሊሉን ነው አይደለችም አልኩ እኮ የእናንተ ብትሆን ኖሮ ታስተዳድሯት ነበር አንድ ቆያዳምጠኝ የእናንተ ብትሆን ኖሮ በአዲስ አበባ ላይ የሚሰጣችሁ ሙሉ መብት ነው እንጂ ልዩ ጥቅም ሊሆን አይገባም ነበር ህገ መንግስቱን አንበበው ሂድና እኔ ጋር እኮ መከራከር የለብንም ይሄን የሚለው ህገ መንግስቱ ነው እኔ አይደለሁም አዲስ አበባ
የፌደራሉ መንግስት መቀመጫ ናት። የአዲስ አበባ ተጠሪነት ለፌደራሉ መንግስት ነው። አዲስ አበባ ራሷን በራሷ የማስተዳደር መብት አላት ነው የሚለው። የኦሮሚያ ናት የሚል ፈልገህ ካገኘህ አምጣና ሳይ። ሁለተኛ አዲስ አበባ የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ነው፣ እያስተዳደራት አይደለም። የኦሮሚያ ጽሕፈት ቤት የክልሉ ጽሕፈት ቤት አዲስ አበባ ላይ አለ እንጂ ኦሮሚያ ክልል አዲስ አበባን እያስተዳደረ አይደለም። እንግዲህ እኛ ሳናውቅ እያስተዳደራት ከሆነ ንገረን። ወይም ደግሞ አዲስ አበባ መዘጋጃ ቤት ያሉት ከንቲባዎች አሁን ኦሮሞ ስለሆኑ ኦሮሞ ነው የሚያስተዳድር የኦሮሚያ ክልል ነው የሚያስተዳድራት ካልክ ሌላ ጉዳይ ነው። እኔ ያነሳውሎት ያለውትን ጥያቄ በደንብ አልመለሱልኝም። አንደኛ ነገር እኔ ያልኩት ባህር ዳርን በተመሳሳይ መንገድ የፌደራል መንግስት መቀመጫ ብትሆን ኖሮ ፌደራል ነበር የሚያስተዳድራት። እንዴት ነው የማይሆነው? አይሆንማ። ይኸውልህ ባህር ዳር አዳምጠኛ፣ የአማራ ክልል ከሆነች የአማራ ክልል ያስተዳድራታል። ፌደራል መንግስቱ መቀመጫውን ባህር ዳር ማድረግ ይችላል። በሌላ ዓለም የተለመደ ነው ይሄ ነገር አይደል እንዴ? የአማራ ክልል ካልሆነች ግን ልክ አሁን አዲስ አበባ እንደሆነችው ፌደራል መንግስቱ ብቻውን ያስተዳድራታል፣ የአማራ ክልል አያስተዳድራትም ማለት ነው። መልካም እሺ፣ ይሄንን ምናልባት እኔ በህገ መንግስቱ ላይ ህገ መንግስቱ ሊሻሻለው ከሚገባቸው ነገሮች አንዱ ብዬ ማስበው ይሄንን አይነት ሳስ እንዲስተካከል ስለፈልግ ነው። አቶ ልደቱ ግን አዲስ አበባ የማን ናት ነው የሚሉት? የኢትዮጵያ አዲስ አበባ የኢትዮጵያ ናት፣ የኦሮሞ ግን አይደለችም። የኦሮሞም ናት። አይ ኦሮሞው ልዩ ጥቅም ነው የሚገባው እንጂ የራሱ አይደለም እያሉኝ ነው። አሁን ጠየቀኝ አይደል እንዴ? የኦሮሞ ህዝብ ኢትዮጵያዊ አይደለም እስካላልክ ድረስ የኢትዮጵያ ስልህ ጥያቄህን ማቆም ነበረብህ። የኦሮሞ ህዝብ በኢትዮጵያዊነት ውስጥ የኦሮሞ ህዝብ አለ አይደል እንዴ? ስለዚህ አዲስ አበባ የሁሉም ናት ሲባል የኦሮሞም ናት ነው። ተቃውሞ ያለው አንዴ አቶ ልደቱ ያድምጡኝ። የኦሮሞ አይደለችም፣ ኦሮሞ ነው የሚገባው። ማን ነው ያለው እንደዛ? ጽሁፎት ላይ እኮ ነው የሚለው የኦሮሚያ አዳምጠኛ የኦሮሞ አይደለችም የሚል ፈልገህ አታገኝም ጽሁፌ ውስጥ። ኦሮሚያ ክልል አዳምጠኛ ምንም ጥርጥር የለውም። ደጋግሜ ገልጬዋለሁ። ኦሮሚያ እንኳንስ በዙሪያው ያለው ኦሮሚያና ከሶማሌ ከሙርሲ ከጋምቤላ የመጣ ሰው ሁሉ አዲስ አበባ ታገኛለህ። ስለዚህ የኢትዮጵያ ናት ስልህ ማቆም አለብህ። የኢትዮጵያ ናት ካልኩ ሁሉም ብሔር ብሔረሰብ እዛ ውስጥ ይኖራል ነው፣ ኦሮሚያም ጭምር። ኦሮሚያማ ምን ጥያቄ አለው እንዴ? ዋናው እንደውም በዙሪያ ያለው እኮ ኦሮሚያ ነው። ለምን ጥያቄውን ታነሳዋለህ? ስለዚህ ባህር ዳርን የኢትዮጵያ ናት ስልህ ማቆም አለብህ እኮ። አንተ እንግዲህ እንድልልህ የምትፈልገው የኦሮሞ ብቻ ናት እንድልልህ ነው። አይደለችም። የኦሮሞ ብቻ ናት ማንም ብሎ አያውቅም ተብሏል። ማን ብሎ ያውቃል? እኔ ሰምቻለሁ። የዛሬ 5 ዓመት የዶክተር አብይ መንግስት ወደ ስልጣን ከመጣ በኋላ አዲስ አበባ የኦሮሞ ክልል ናት ብለው ተፈራርመዋል። አሁን አንተ በዚህ ሚዲያ የምታቀርባቸው አብዛኛዎቹ ሰዎች ይሄን ነው የሚሉት። እኔም እኮ የራሴን ሐሳብ ነገርኩት። እኛ አሁን እሺ አይደለችም ካልክ ደስታውን አልችለውም እኮ በቃ ተስማማን እኮ። ታንኪዩ ያተለለቱ እኔ አሁን እያልኩት ያለሁት በአጠቃላይ ይሄ ትልቅ እድገት እኮ ነው። ኦሮሚያ አዲስ አበባ የኦሮሚያ ብቻ ናት፣ የኦሮሚያ ክልል ናት ያለ የለም ካልከኝ ተስማማን። ብቻ አይደለም ግን የኦሮሚያ ዋና ከተማና የኦሮሚያ አንዱ አካል ናት ነው አጠቃላይ። እሱን ነገርኩ። አይደለችም፣ የኦሮሚያ ክልል አካል አይደለችም አልኩ። ይሄን ደግሞ ለማረጋገጥ ህገ መንግስቱ ይድናል። ከየት መጣች? አሁን አዲስ አበባ እዛ ጋር ስትቀመጥ ከሰማይ ወርዳ ነው? ደሴት ናት? ከየት መጣ ነው እዛ ቁጭ ያለችው? ሁሉም ከተማ ከየት ነው የመጣው? ተመስርቶ ነው አይደለም? ለሁሉም ከተማ ቀደምት ነዋሪዎችም አሁን ያሉ ሰዎች ናቸው። በሁሉም ከተማ ቀደምት ነዋሪዎች አሁን ያሉ ሰዎች አይደሉም። ስለዚህ አሁን ባህር ዳር ላይ ያሉ ባህር ዳር ላይ ያሉ ሰዎች አሁን ያሉት ቀደምት የነበሩት አይደለም። ባህር ዳር ግን ዛሬም የአማራ ክልልና የአማራ ህዝብ ናት። አንዴ አስጨርሱኝ። ከዚህ ቀደም ፊንፊኔ ላይ ሲኖሩ የነበሩ ኦሮሞዎች እኔ በግል ስለሚመለከተኝ ከዛ የተፈናቀለ ቤተሰብ ነው። እኔ አርሲ የተወለድኩት ቤተሰቦቼ ከዛ ተፈናቅለው ነው አርሲ ሄዱት። ይሄንን ነገር ስናገር ለራሴም በጣም ብዙ ነገር ስለሚሰማኝ ነው። ከዛ የተፈናቀሉ ቤተሰቦቼ የእናንተ አይደለም መሬት ነው እየተባለ ያለው። ዛሬ የዘር ማንዘሮቼ ግማሹ እዛ ነው ያሉት ፊንፊኔ ላይ። የእናንተ አይደለችም ነው እያሉኝ ያሉት። እንዴት ሊቀበሉት ይሄን? እንግዲህ አማርኛ ከገባህ የእናንተ አይደለችም አላልኩም፣ የሁላችንም ነች። የእናንተ የኦሮሚያ አካል አይደለችም አሉኝ። እሱን ህገ መንግስቱን ሂድና ጠይቅ። ለምንድን ነው ህገ መንግስቱ ኦሮሚያን አዲስ አበባ የኦሮሚያ ናት ያላልከው ብለህ ጠይቅ።
ለምን ያንተ ሰዎች እኮ ለህገ መንግስቱ ይቀርባሉ ህገ መንግስቱ ነው ያለው አንድ ነገር ልንገሮት ነው እርሶ ነው በዚህ ደረጃ መሞክሩ ትካጫለህ እኮ ሀፍታቡ ቅድም ነው የኦሮሞ ብቻ አይደለችም ማለት አይደለ እንደገና መልሰህ የኦሮሞ ብቻ ልታረጋት ትችላለህ አቶ ልደቱ ሐሳብ አያጋጩ እኔ ያልኩት ያለሁት አዲስ አበባ የሁሉም ብሔር ብሔረሰቦች መቀመጫ የኦሮሚያ አካል ነች ነው ያስጋሉት የኦሮሚያ አካል አይደለችም አካልም እንዳልሆነች ህገ መንግስቱ ይገልጻል ነው ማለት ኦኬ እንግዲህ የኦሮሚያ አካል እንደነበረች እሱ ታሪክ ያቀርቡልኛል የታሪክ መዝገብ አሁን ስለ ህገ መንግስቱ አወራ ህገ መንግስቱ እንደሱ እንደማይል ስለነገር ወደ ታሪክ ሄድክ አንድ መስመር ለምን አትከራከርም ለምንድን ነው መከራከረው ምክንያቱም እኔ ከርሶ ጋር መከራከረው በታሪክ ካልክ በታሪክ ካልክ ሌላ ጥያቄ ነው መጠየቅ ያለብህ አቶ ልደቱ ህገ መንግስቱ አዲስ አበባ የኦሮሚያ አይደለችም አልኩ አይደል እንዴ በሱ ስትሸነፍ ወደ ታሪክ ሄድክ የታሪክ ጥያቄ ካለ ደግሞ ለብቻው አቅርብ መልካም በኦሮሚያ ህገ መንግስት ግን የኦሮሚያ ዋና ከተማና የኦሮሚያ አካል ናት የኦሮሚያ ህገ መንግስት ግን የሀገሪቱ ህግ ምን እንደሚል ታውቃለህ የህጎች ሁሉ የበላይ ህግ የሀገሪቱ ህገ መንግስት ነው ከዚህ ህገ መንግስት የሚጻረር ሌላ ህግ ሀገሪቱ ውስጥ ያለ ተቋም ሊያወጣ አይችልም ስለዚህ ያ ውሳኔ ህገ ወጥ ነው አሁን ሀገሪቱ የምትተዳደርበት የኦሮሚያ ህገ መንግስት ውሳኔ አይደለም ሀገሪቱ የምትተዳደረው በኦሮሚያ ህገ መንግስት ሳይሆን በኢትዮጵያ ህገ መንግስት እኔ ታዲያ ምንድነው ያልከኛለሁ አሁን ወደም ይሰማሉ አቶ ልደቱ ስለሚቸኩሉ እኔ የምለውን ነገር አይሰሙኝም ሀገሪቱ የምትተዳደርበት ህግና የኦሮሚያ ህግ ይጋጫል ወይ ነው ያሉኝ ያሉት ነው አዎ ታንክ ዩ በቃ ይሄንን ቢያደምጡኝ ቀስ ብሎ ቢያደምጡኝ ነገሮችን በደንብ ይሰማሉ ፕሊስ ይረጋጉና ጥያቄዎችን ያስደምጡ እኔ ያልተረጋጋሁት ሀፍታው ግድ የለም እሺ ቀጥል እኔ ሐሳቤን እያስጨረሱኝ አይደለም ገና ስጀምር ትጠይቃለህ መልስ ልሰጥህ ሞክራለሁ አንተ የምትፈልገው ሌላ ነገር ስለሆነ መልሰህ እኔን ታቋርጠኛለህ ጠይቀኝ አንደኛ አስጨርሳለሁ ከዛ ደግሞ እኔን አስጨርሰኝ በዲያለት ብንነጋገር የሚያደምጠን እኮ ህዝብ ነው እኮ መከበር አለበት ስለዚህ ቢያንስ ለነሱ ክብር የሌንተው ለነሱ ለአድማጩ ክብር ስንል በአግባቡ እንደ ጋዜጠኛና እንደ ፖለቲከኛ እንወያይ እርሱን እኮ ነው ያደረግን ያለ ነው አቶ ልደቱ እርሱ ስለሚቸኩሉ እኔ ሐሳቤን እንኳን አስጨርሱኝም መልስ ለመመለስ ይሄዳሉ ገና ስጀምር ማለት ነው አሁን እኔ የኦሮሚያ ህገ መንግስትና የሀገሪቱ ተዳደረበት ስል ኦሮሚያ ሀገሪቱ ተዳደረው በኦሮሚያ ህግ አይደለም አሉኝ እኔ እንደዛ አይደለም ያልኩት ከዛ በተጓዳኝ ግን ያው ቀደም እንዳልኩት ነው እርሶ ጋር እንደዚህ የምንነጋገረው በተለይም በፍንፍኔ ጉዳይ ላይ እርሶ ፖለቲከኛ ኖት ምናልባት ወደ ፖለቲካ ድጋሚ የሚመለሱ ከሆነ ሀገር ስለሚመሩ የኔንም የህዝቤንም ችግር ይረዳሉ በምን ደረጃ ነው የሚመለከቱት የሚለውን ነገር በደንብ ግልጽ እንዲያደርጉልኝ ስለፈለኩ ነው እንደዚህ የምጠይቁት ምናልባት ለዛ ነው ጠንካራ ያለ ጥያቄዎችን እዛ ጋር ማነሳው ግን አዲስ አበባ በታሪክም በምንም ብዙ ነገሮችን ስንመለከት ቀደም እርሶም ባሉት መሰረት ባህር ዳር ቀደምት ነዋሪዎች እዛ አይደሉ አሁን ያሉት ሌሎች ህዝቦች ናቸው ባህር ዳር ግን ዛሬም የአማራ ክልልና የአማራ ህዝብ ናት ፍንፍኔ ላይ የሚኖሩ የነበሩ ኦሮሞዎች ነበሩ ዛሬ ኦሮሞዎች እዛ ከተማ ይኖራሉ ሌሎችም እዛ ከተማ ይኖራሉ ግን የኦሮሚያ አካል አይደለችም የኢትዮጵያ ናት ይሄንን ነገር በደንብ አስቀምጠን ማለፍ ያለብን ይመስለኛል ኦሮሞ አይመለከተውም ስለተባለ በቀየው ማለት ነው ሌላኛው የክልልነት ጉዳይ አንስተዋል እርሶ የክልልነትን ጉዳይ ስናነሳ ለአዲስ አበባ የተመኙትን የክልልነት ጉዳይ ማለትም ብሔር ያሉነ ከተማ ነው አዲስ አበባ ነዋሪዎች ብቻ ያሉበት ዜጎች ያሉበት የዜጎች መቀመጫ የሆነ ነው 6 ሚሊዮን ብሎ ያነሳሉ ዛ 6 ሚሊዮን ውስጥ ግማሹ ማን እንደሆነ ሁላችንም እናውቀው ነው ከዛ ጋር በግልጽ ግን በጽሁፎት ላይ እንደ ፖለቲከኛ ይሄንን ጥያቄ ከዚህ ቀደም መጠየቅ የነበረበት ይመስለኛል ይሄንን ነገር እንዲመልሱልኝ ፈልጋለሁ ጽሁፌ እንደዚህ አይልም ሳይሆን ይሄንን ነገር ለሌሎች ይመኛሉ ወይ በአማራ ክልል ውስጥ ላገው ጥያቄ ይሄንን አቀርበዋል ወይ እርሶ በአማራ ክልል ውስጥ ለቅማንት ይሄን ነገር ጠይቀዋል ወይ እርሶ በግልጽ ክልል መሆን እንችላለን ብሎ መሳሪያ ሰው ጭምር የሚታገሉ ናቸው ያገው ሰዎች ይሄን ነገር አስተዋል እርሶ ከመጡበት አካባቢ ያለውን ችግር ጨርሻለሁ በመጀመሪያ ከታሪክ ጋር አያይዘህ አሁን የግዛት ጥያቄ አንስተሃል ቀድሞ ይኖርበት የነበረው ህዝብ ማን ነው ያ ህዝብ ነው ባለቤት ካልክ ክርክር አስቸጋሪ ሁኔታ ውስጥ ነው የሚገባው 400 500 ዓመት ወደ ኋላ ከሄድክ የኦሮሚያ ክልል በአጠቃላይ የኦሮሚያ ክልል አይሆንም ማለት ነው ምክንያቱም ከዛ በፊት ኦሮሞ ያልነበረባቸው አካባቢዎች በጣም ብዙ ናቸው እና እሱ ክርክር ጉንጭ አልፋ ነው አይጠቅምም የማን ነበር የኦሮሞ ታሪክ ጸሐፊዎች የጻፏቸው መጽሐፍቶች ሂድና ይሄንን ማንንም መጽሐፍ ሪፈረንስ እንዲያደርጉልኝ ይፈልጋለሁ ሂድና አንብብ አልኩህ የማንን መጽሐፍ ላንብብ የእናቶ ይልማ ደሬሳን የና አቶ ሐሰንን መጽሐፍ ሂድና አንብብ ይሄ እንትን ነው ግልጽ የሆነ ታሪክ ነው ኢትዮጵያ ውስጥ የህዝብ እንቅስቃሴ በሰፊው የነበረበት ሀገር ነው አሁን ያለው ህዝብ በነበረበት ዘላለም አልኖርም
ስማ አማራ ክልልም በለው አፋርም በለው ኦሮሚያም በለው በታሪክ ሂደት ሲለዋወጥ የመጣ ነው። አንድ ወቅት የነበረው ህዝብ ሌላው አይኖርም። ባዳምጠኝ ሌላው አይኖርም። አሁን አንዴ ስሙኛ አቶ ልደቱ በደንብ ግልጽ እንዲያደርጉልኝ ይፈልጋል። እኔ ጸጥ ብዬ አስጨረስኩ አይደል እንዴ? እኔ ስመልስ ደግሞ አዳምጥ። ተራ ግልጽ ስለፈለኩ ነው በሐሳቦት ላይ ወይ እንደሱ ካልፈለክ ውይይቱን አቋርጠው እንጂ እኔ እኮ ጸጥ ብዬ ጨረስኩ ብዬ ያዳምጥኩ አይደል እንዴ? ይቀጥሉ ችግር የለም። አይ ለርሶት ብዬት ነው ለራሶት ብዬ ነው ግልጽ እንዲያደርጉልኝ ፈልጌ ነው። ችግር የለም። አሁን ሀሳቡ አሁን እኔ ለራሴ ማለበቃ ሆነ ሆይኔ ነው አንተ ለኔ ብለህ የምትከራከረው። እኔ ለራሴ ይበቃለሁ። የኔን ጉዳይ ተው። እንደዛ እያልኩ አይደለም። አዳምጠኛ መልስ ጥያቄ ጠይቅ። ይኸውልህ መወያየት ካለብን ጥያቄ ጠይቅ፣ አስጨርሳለሁ። ከዛ ደግሞ እኔ ተናግሬ እስኪጨርስ አመት አልናገር አስጨርሰኝ። በዛ መልኩ ምን ቀጥል ከሆነ እንቀጥል። ኦኬ። ስለዚህ ምንድነው እያልኩ ያለሁት ማን የማን ነበር በሚል ጉዳይ ከሄድን ኢትዮጵያ ውስጥ አሁን ማንም ህጋዊ የመሬት ወይም የግዛት ባለቤት የሚሆን የለም። ወደኋላ በሄድን ቁጥር የተለዋወጠ ታሪክ ነው ያለን። አንድ ቋንቋ ተናጋሪ ዛሬ ያለበት ቦታ ከ100 ከ200 ከ300 ዓመት ደግሞ ሌላ ቋንቋ ተናጋሪ ነበረበት እና በሱ ሂሳብ መሄድ አይገባም። በሱ ሂሳብ ከሄድን ደግሞ ከማንም በላይ የኦሮሚያ ክልል ይጎዳል ማለት ነው። አይጠቅምም፣ ተገቢ አይደለም። ወደ ጥያቄ ልምጣ። አሁን ያልከው ጥያቄ አለ። በኢትዮጵያ ህገ መንግስት ማንም ህብረተሰብ፣ ማንም ብሔር፣ ማንም ብሔረሰብ ክልል የመሆን ጥያቄ የማቅረብ መብት አለው። ክልል ማቅረብ ብቻ አይደለም፣ ክልል የመሆን መብት አለው በዚህ ህገ መንግስት መሰረት። ስለዚህ ይሄ ህገ መንግስት በስራ ላይ እስካለ ድረስ ቅድም የጠቀስካቸው አካላት ለክልልነት የሚያቀርቡት ጥያቄ ህጋዊ ጥያቄ ነው። የሚነቀፍ ጥያቄ አይደለም፣ የሚደገፍ ጥያቄ ነው። ስለዚህ አሁን ባነሱልኝ የታሪክ አረዳድና እንደኔ እንደተረዳሁት መጤዎች ናችሁ ነው እያሉኝ ያሉት። ኦሮሞዎች መጤዎች ናቸው ነው እያሉኝ ያሉት። በጣም ነው የማዝነው ሀብታሙ አልወጣኝም። አይ ሌሎች ሰዎች ነበሩ ኖሩት ኦሮሚያ ክልል ነው የሚጎዳ ብለውኛል። ነገርኩ እንግዲህ የመላው ኢትዮጵያ ህዝብ አልኩ በጦርነት በስደት በተለያዩ ምክንያቶች በንግድ ሲቀያየር የኖረ ነው። የኢትዮጵያን ታሪክ ዋን ካጠናህ ዛሬ የነበረው ህዝብ ትናንት የነበረ አይደለም፣ የተለዋወጠ ነው። ኢትዮጵያ ውስጥ ለምሳሌ በጣም ብዙ ብሔር ብሔረሰቦች ነበሩ፣ ብዙ ቋንቋዎች ነበሩ፣ ተጨፍልቀው የጠፋሉ። ትናንትና እዚህ የነበረው ነገ ሌላ ቦታ ነው። አሁን ቅድም ለምሳሌ ጠቀስኩ አይደል እንዴ? አገው በአንድ ወቅት አገው ሰሜን ኢትዮጵያን በአጠቃላይ የሚያካትት ነበር። አሁን ሟሾ ነው አንድ ቦታ ላይ የምታገኘው። በታሪክ ሂደት የተፈጠረ ጉዳይ ነው። ብዙ ብሔር ብሔረሰቦች ደቡብ ውስጥ ነበሩ፣ አሩሲ ውስጥ ነበሩ። እነዚህ ሁሉ የኦሮሞ ህዝብ እንቅስቃሴ ጋር በተያያዘ በጣም የጠፉ ማንነታቸውን ያጡ ብሔር ብሔረሰቦች አሉ። ይሄ የታሪክ ሂደት ነው። ማንም ተጠያቂ ሊሆንበት የሚችል ነገር አይደለም። ስለዚህ ትናንት የማን ነበር የሚለው ክርክር ውስጥ ከገባን አንዳችንም የኛ ነው የምንለው ግዛት አይኖረንም ነው። በዚህ መልኩ ብትረዳው ጥሩ ነው። ቀጥል። አይ በራሴ ያዘጋጀኋቸውና ምናልባት እርሶ በታሪክ ጉዳይ ላይ ቢያነሷቸው ብያሰብኳቸው ነበሩ አይደለም ስላሉኝ እንግዲህ እነዚህ ለህዝቡ እንደ ዶክመንት እንዲቀመጡ ስለፈለኩ ነው ያነሳሁት። ሌው ስለወሰድኩ በጣም አመሰግናለሁ። ይቅርታ ጠይቃለሁ አቶ ልደቱ። ከዛ ጋር አያይዤ ሌላኛው ጥያቄ የሚሄደው አለፈለፈ ነው። ምክንያቱም በፌዴሬሽን በህገ መንግስት ጉዳይ በመንግስት ያለመወከል የሚሉ ጉዳዮች ሀብታሙ ዶክመንቱን አቀረብክ አይደል እንዴ? እኔ እኮ ልጠይቀኝ መስሎኝ ነበር ከሱ ተከተለ። መልካም አይደለም። እሺ እዚህ ላይ ምን የሚሉኝ ነገር አለ? አይደለም ስላሉኝ እሺ እዚህ ውስጥ የቀረቡት አብዛኛዎቹ ታሪኮች ትክክል ናቸው። እኔ የምጋራቸው ናቸው፣ ውሸት አይደሉም። ቋንቋ ልጨርስ። እኔ እየተናገርኩ ለመናገር ለምንድን ነው የምትፈጥነው? ለማላልኩም እንዴ እያየሁ ነው። ለማቋረጥ እኮ ትዕግስት ስታጣ እኮ እያየሁ ነው። ታምር እያዳመጥኩ ነው። የምን እያዳመጥኩ ነው? ይሄው ቀጠልክ እኮ አዳምጠኝ። ስለዚህ እዛ ውስጥ እኔን ለማስረዳት ያን ሁሉ ነገር ማቅረብ አያስፈልግም ነበር። ምክንያቱም እኔ እሱም የካልኩ ሰው አይደለሁም። ፊንፊኔ አዲስ አበባ ከመመስረቷ በፊት ያቺ ቦታ ፊንፊኔ ነው የምትባለው 100% አዎ። እንኳንስ ያኔ አሁንም ፊንፊኔ ያለ አዲስ አበባ ውስጥ እኔ እየተከራከርን ያለ ነው። በ140 ዓመት የተገነባ አዲስ አበባ የሚባል ከተማ ነው አዲስ አበባ ብለን የምንጠራው። ስለ ፊንፊኔ ወይም ስለ ፍልውሃ አይደለም የምናወራው። አሁን አንተ ያልከው ሁሉ ትክክል ነው። አዲስ አበባ ከመቆርቆሯ በፊት ደግሞ ያቺ ፊንፊኔ ያኔ ፊንፊኔ ነች፣ አሁንም ፊንፊኔ ነች። በአማርኛ ፍልውሃ ብለን እንጠራታለን። የኦሮሞ ወንድሞቻችን ደግሞ ፊንፊኔ ትሏታላችሁ። ትክክል ነው። አለች፣ ነበረች፣ ከቦታዋ አለቀቀችም። ይሄን የካደ ሰው የለም።
አዲስ አበባ ግን ዛሬ አንድ ሰፈር አይደለም፣ አንድ መንደር አይደለም፣ ከ6 ሚሊዮን በላይ ህዝብ የሚኖርበት ትልቅ ከተማ ነው። ያ ከተማ እዚህ ታሪካዊ ጽሁፉ ላይ እንዳቀረብከው ማለት ነው ከተቆረቆረ ጊዜ ጀምሮና አዲስ አበባ የሚል ስም ከተሰጠው ጊዜ ጀምሮ እየሰፋ እያደገ መጥቶ ከዛሬ የደረሰ ነው። አሁን ክርክሩ ምን መሰለህ አንተ ከ140 ዓመት በፊት እዛ ቦታ ላይ ኦሮሞዎች ይኖሩ ነበር ነው የምትለው አይደለም? 100% ትክክል። ከ400 ዓመት በፊት ደግሞ ኦሮሞዎች አይኖሩም ነበር፣ ሌሎች ህዝቦች ናቸው ይኖሩ የነበረው። በታሪክ የከሌ ነበር የሚለው ክርክር አይሰራም፣ አይጠቅምም ነው የምልህ። እንደውም በሱ መንገድ ከሄድክ ኦሮሞን ሀገር ታሳጠዋለህ ነው እያልኩ ያለው። እሺ መልካም ጥሩ ነገር ብለዋል። እንግዲህ ኦሮሞ ሀገር የሚያጣበት ምክንያት እኔ ብዙም አይታየኝም። ሌሎች የምናጣ ከሆነ ሁላችንም አንድ ላይ ሀገር ነው የምናጣው። ኦሮሞ ለብቻው ሀገር የሚያጣበት ታሪክ ያለ ክርክር የታሪክ ከሆነ ነው እያልኩ ያለው። ክርክር የታሪክ ከሆነ ማን ትናንትና የማንን ይዞታ ይዞ ነበር የሚለው ውስጥ ከሄድክ ነው እያልኩ ያለሁት። ነገሩን አጣመህ አሁን ለኦሮሞ ህዝብ መጥፎ ስሜት ለመፍጠር አትሞክር እያልኩ ያለሁት። በቃ ታሪክን መከራከሪያ ካደረክ የበለጠ የኦሮሞን ህዝብ ትጎዳዋለህ። አንተ ለኦሮሞ ህዝብ ጥቅም አይደለ ከራከራለሁ የምትለው፣ የኔን ሐሳብ መደገፍ ነው የሚሻለው። በታሪክ መከራከሩ አይጠቅምም። አቶ ልደቱ የኦሮሞ ህዝብም ሆነ እኔ የእርሶን ሐሳብ ሳይሆን የራሳችን ታሪክ ያለን ህዝቦች ነን። እኔም ታሪኬን በደንብ ማውቅ ሰው ነኝ። ታሪኬንም ሆነ የሚጠቅመኝን ነገር ሰው ነግሮኝ ሳይሆን ራሴም ህዝቤም ራሱ አስቦ ነው የሚሄድበት። ያንን ነገር ልነግሮት እወዳለሁ። እኔ ያልኩት ያለሁት አሁን ከ100 ዓመት በፊት የነበረውን ታሪክ ያመጣሁልዎት ፊንፊኔ የምትባል ትንሽዬ መንደር ነበረች። ቅድም መች ካልኩ ነኝ አስጨርሱኝ፣ እኔ ያልጨረስኩ ልጨርስ። ፊንፊኔ የምትባል ትንሽዬ መንደር ነበረች። እዛች ቦታ ላይ ንግስቱ ሄዶ ከተማ መስራት፣ ሌሎችም ሰዎች ከተማ መስራት ጀመሩ። እዛ ቦታ ላይ የነበሩት ኦሮሞዎች ናቸው። ዛሬም የኦሮሚያ አካል አይደለችም ብሎ ስለሚናገሩኝ እርሶ እንደዛ ከሆነ ደግሞ መላው ህዝብ ሲዘዋወር ስለነበረ ቅድም ባገው በደንብ በምሳሌ አስቀምጠውልኛል። እንደዛ ከሆነ መላው ኦሮሞን ሀገር የለህም እንበለው እንጂ ፊንፊኔን ብቻ ለምንድን ነው የምንነጥቅበት የሚል ሐሳብ ላነሳለሁ ተወዳለሁ። ይሄንን በታሪክ የሚያምኑ ከሆነ ከዛ በፊት የነበረውን ታሪክ ደግሞ የሁላችንም ታሪክ ነው ብለን የምናምን ከሆነ ከ140 ዓመት በፊት ኦሮሞዎች ኖሩበት የነበረን ከተማ ኦሮሞዎችን አፈናቅላ እንዲህ ሰፍታ ዛሬ የደረሰችን ከተማ ያንተ አይደለችም ለማለት ምን አደፋፈረውት ነው? እንግዲህ እኔ ያንተ አይደለችም አላልኩም። አዲስ አበባ የኦሮሞዎች ናት። የሌላው አይደለችም ማለት የኦሮሞ አይደለችም ማለት እኮ ነው። አትረዱት? የኦሮሚያ አካል አይደለችም ማለት አዲስ አበባ የኦሮሞ አካል አይደለችም። ህገ መንግስቱ ነው ይሄን የሚለው። ሂድና ህገ መንግስቱን ተከራከር። እንደሱ ተመጣጣኝ ህገ መንግስቱ ነው ማለት ነው። ለዚህ ለኦሮሞ የኦሮሞን ታሪክም ቢያወቁ በህገ መንግስቱ መሰረት ህገ መንግስቱ በህገ ወጥ መንገድም ቢሆን ወይ ደግሞ በተሻወረረ መንገድም ቢሆን የኦሮሞን ሌላ ጥያቄ አለ? ጥያቄ ነው እኮ የራሱ አላለቀም። አቶ ልደቱ ይሄን ነገር ጠይቆኛል። ከበቂ በላይ ስለመለስኩት ሌላ ጥያቄ ካለ ቀጥል። መልካም እንግዲህ አልፈን እዚህ ደርሰናል። ህዝቡን ለፍርዱን ለህዝብ እንተዋለን። አቶ ልደቱ ቀጣይ ጥያቄ የሚሆነው የኦሮሞ ብሔርተኞች የመገንጠል ጥያቄ በሚል ርዕስ ስር የተቀመጠ አንድ ነገር ላንሳለሁት። የኦሮሞ ብሔርተኞች በቅድሚያ ትልቅ ክልል መፍጠር፣ አንጻራዊ የሆነ በራስ የማስተዳደር እድል አገኙ። ከዚያም ጥያቄያችን አልተመለሰም ብሎ በመታገል በፌደራል መንግስት የመሪነት ድርሻ አገኙ። ይህ ሁሉ ሆኖ ግን አሁንም ከሌላው ህዝብ በተለየ እኛ ተበዳይ ነን ብለው ሲጮሁና ከዚያም አልፈው የመገንጠል ዓላማ ለማሳካት ሲጥሩ እያየን ነው ብለው ነው በደንብ የሚያስቀምጡት። ሲጀመር ይሄ መንግስት የኦሮሞ መንግስት ነው ብሎ ነው ያስቀምጡት። በፌደራል መንግስት ይሄው እዚህ ላይ እኮ ነው የሚለው እንደዛ አንበበው። ፌደራል መንግስቱ የኦሮሞ ብሔርተኞች ቅድሚያ ትልቅ አገር መፍጠር ነው። የኦሮሞ ብሔርተኞች የኦሮሞ ህዝብ ይላል እሱ። የኦሮሞ ብሔርተኞች የምታነበው ይታየዋለህ። የቤት ስራ በደንብ አትሰራ። ስማ ጋዜጠኛ ነኝ ካልክ የቤት ስራህን በደንብ ስራ። የኦሮሞ ህዝብ አይደለም የኦሮሞ ብሔርተኞች። አቶ ልደቱ ብሔርተኞች ከህዝቡ የወጡ እንጂ ከሰማይ የወጡ አይደሉም። የህዝቡ አንድ ክፍል ነው። ችግራችሁ እኮ ይሄ ነው። ራሳችሁንና ህዝብን አንድና አንድ አድርጋችሁ ሰልፍ ክሌምድ የሆነ የኦሮሞ ህዝብ ወክለን ስለምትሉ ነው። ስለ ኦሮሞ ህዝብ አይደለም ያወራሁት እኔ። እሱ ያወራው ስለ ኦሮሞ ብሔርተኞች ነው። አይደለም ያቸው ዋናው ምን መሰል ስማ፣ ከአንድ ጋዜጠኛ የሚጠበቀው ስማ ይለፉ እኔ ያልኩት ያለሁት የኦሮሞ ብሔርተኞች አንዴስሙኝ። መጀመሪያ መነሳት ያለብህ የፈለከውን ክርክር ማቅረብ ትችላለህ። መጀመሪያ ግን ከሀቅ ነው መነሳት ያለብህ። ጽሁፌ የኦሮሞ ብሔርተኛ የሚለውን የኦሮሞ ህዝብ ብለህ ለማንበብ እየሞከርክ ጋዜጠኛ ነኝ አትበለኝ። እሱን አስተካክል ነው የምልህ። መጀመሪያ ያልኩት ያለሁት ለሙያ ታመን፣ መጀመሪያ ሙያ ታመንበት። አቶ ልደቱ እኔ ያልኩት ያለሁት ለሙያ የመታመንና ያለመታመን ጉዳይ አይደለም።
የኦሮሞ ብሔርተኞችን የኦሮሞ ብሔርተኞች የሚለው የኦሮሞ ህዝብ ብለህ ያነበብክ ያስጨርሱኝ አንድ ጊዜ የኦሮሞ ብሔርተኞችን የወለደው እኔ መጀመሪያ ሳነብ በትክክል ነው ያነበብኩት የኦሮሞ ብሔርተኞች ብዬ ነው ያነበብኩት የሳሊስና የሳሊስ ችግር ሊኖርብኝ ይችላል እንደ ኦሮሞ እንጂ የስፔሊንግ እንኳን ችግር የለብኝም እኔ ያልኩት ያለሁት በግልጽ የኦሮሞ ብሔርተኞችን የወለደው የኦሮሞ ህዝብ የመጨቆንና የመበደል ጥያቄ እንጂ ከሌላ ተአምር የተፈጠሩ አይደሉም ነው ያልኳለሁት ስለዚህ አሁን ስልጣን ላይ ያለው የኦሮሞ ህዝብ መንግስት እንኳን ባይሆን የኦሮሞ ብሔርተኞች መንግስት ነው ያሉኝ ያሉት እርሶ አሁን አንተ የአማራ ብሔርተኞች የአማራ ህዝብ ወኪል ናቸው ብለህ ነው የምታምነው እኔ አላልኩም በየም አላልኩም ታዲያ ምንድነው የምትለው ለኦሮሞ ህዝብ አይሰራም ለአማራ የማይሰራው ለኦሮሞ አይሰራም እኮ ያልኩት የማይሰራው ለአማራ የማይሰራው እርሶ መጻፉት የኦሮሞ ብሔርተኞች መንግስት አዳምጠኝ ትችቱ የቀረበው በኦሮሞ ብሔርተኞች በእናንተ ላይ ነው እንጂ በኦሮሞ ህዝብ ላይ አይደለም አዳምጠኝ አይ እኛና ህዝብ አንድና አንድ ነን ካላችሁ እሱ ትልቅ የሆነ ፋላሲ ነው እና ብሔርተኞቹ ህዝቡን አትወክሉም እናንተ አንድ የፖለቲካ ኤንቲቲ ናችሁ የኦሮሞ ህዝብ በብዙ ሚሊዮን የሚቆጠር ትልቅ ህዝብ ነው በህዝብ መነገዱን ብታቆሙት ምን አለበት አስወለቱ እኔ ያቀርብኩት ያለሁት ብሔርተኛ ነኝ ብዬ ራሴ ወክዬ አይደለም እንደ አንድ ሚዲያ ሰው እየጠየቅኩት ነው መገኘው በቃ አሁን የኦሮሞን ህዝብ የሚመለከተውን ስለ ኦሮሞ ህዝብ ጥያቄ ያቀርብ የኦሮሞ ብሔርተኛ ነው የሚመለከተው የኦሮሞ ብሔርተኛ ጠይቅ የኦሮሞ ብሔርተኞች መንግስት ነው ወይ ያሉት ነው ያልኩት እኔ አጭር ነገር ነው ያነሳውልዎት እኔ ደጋግሜ ተናግሬያለሁ አንተ መድረክ ላይ መጥቼ ይሄ ስርዓት የኦሮሞ ህዝብ ስርዓት አይደለም የኦሮሞ ህዝብ መንግስት አይደለም እንዲያውም የኦሮሞ ህዝብ ትልቅ ግፍ ውስጥ ጭፍጨፋ ውስጥ ስደት ውስጥ ያስገባ መንግስት ነው ብዬ ጥርት ባለ ቋንቋ ተናግሬያለሁ ይሄ ህዝብ አድማጭ ያውቃል ስለዚህ ስለማዳምጠኝ ይሄ ስርዓት የኦሮሞ ህዝብ ስርዓት ነው እያሉ ያሉት የኦሮሞ አንዳንድ ብሔርተኞች ናቸው ይሄ ስርዓት የኦሮሞ ስርዓት ነው አሸንፈን ስልጣን ይዘናል ይሄን ስልጣናችንን አጠናክረን መቀጠል አለበት የሚሉት በኦሮሞ ህዝብ የሚነግዱ የኦሮሞ ብሔርተኞች ናቸው እኔ የኦሮሞ ህዝብ ስርዓት አይደለም እንደውም ይሄ ስርዓት የኦሮሞን ህዝብ ለብዙ ሰቆቃ የዳረገ ነው ብዬ ነው ማምነው ስለዚህ የኦሮሞ ብሔርተኞችን ችግር ወደኔ አጣምጣው እኔ ይሄ ስርዓት የኦሮሞ ህዝብ ነው ብዬ አምኜ አላቅም እኔ ከኦሮሞ ህዝብ ጋር ያለውን ነገር ከዚህ ቀደም ማውርተንበታል እኔ ያነሳውሎት ያለውት አንድና አንድ ነገር ነው ኦሮሞ ብሔርተኞች አንደኛው የሚባሉት ጫካ ጭምር ዛሬ መሳሪያ ይዘው የሚታቆሱት ከኦሮሞ ብሔርተኞች የሚመደቡ ናቸው እንዴ እንደዛ ነው መገነዘበው የእሱን ምልከታ ባላውቅ ስለዚህ የኦሮሞ ብሔርተኞች መንግስት ነው የኦሮሞ ብሔርተኞች የኛ መንግስት ነው እያሉኝ ያሉት ነው ወይ ነው የኔ ጥያቄ ግልጽ እቺና አጠር የስ ኦር ኖ እንዲሉኝ ይፈልጋል ሁሉም የኦሮሞ ብሔርተኛ ማለት አይደለም ጠቅሼልሃለሁ እኮ አንዳንድ የኦሮሞ ብሔርተኞች በአሁኑ ወቅት ስልጣን ላይ ያለው መንግስት የኦሮሞ መንግስት ነው እያሉ ነው ታውቃቸዋለህ ለምን እኔን ጠይቀኛለህ አንዳንድ ነው እሱ አንዳንድ ስፔሲፊክ ቢያደርጉ ወይ ማስጨረሳችንም ትግስት የለም ይቀጥሉ ይሄን እያልኩኝ የኦሮሞ ቤተ መንግስት ያለው ስርዓት የኦሮሞ ነው ብለህ ታምናለህ ወይ ብለህ ለምን ትጠይቀኛለህ በግልጽ ቋንቋ እየነገርኩ አይደለም ይሄን ደግሞ ዛሬ አይደለም ከዚህ ቀደም 2-3 ጊዜ በአንተ መድረክ ሁሉ ቀርቤ ተናግሬያለሁ አይደል አደባባይ ሚስጥር የሆነውን ጥያቄ አምጥተህ ለምን ትጠይቀኛለህ ምን ይጠቅማል እኔ እኮ ያልኩት ያሉት የኦሮሞ ብሔርተኞች መንግስት ነው ወይ ከኦሮሞ ብሔርተኞች ደግሞ ግማሹ ጫካ ነው ያሉት እነሱንም ጭምር ነው ወይ የሚወክለው ይሄ የብልጽግና አንዴ ያስጨርሱኝ እኔ ያልኩት ያሉት በደንብ ግልጽ ወይ ስም አልጠቀሱ ወይ የፓርቲ ስም አልጠቀሱ በደፈናው በአጠቃላይ የኦሮሞ ብሔርተኞች ዛሬ የተለየ ጥቅም ስለሚፈልጉ ከሌላው ህዝብ በተለየ መልኩ የተበደልን ብሎ እያሉ ነው ወይ ደግሞ እያለቀሱ ነው የሚል ነገር ነው ጽሁፎት ላይ ያለው ነገር የትኞቹ የኦሮሞ ብሔርተኞች ናቸው የትኛውስ ኦሮሞ መንግስት ነው የኦሮሞ ብሔርተኞች መንግስት ነው ስልጣን ላይ ያለው ወይ ደግሞ የኛ መንግስት የሚሉት እነማን ናቸው የሚል ነገር ነው ያነሳሁት እኔ በስልጣን ላይ ያለው ብልጽግና ፓርቲ ነው በብልጽግና ውስጥ ደግሞ ኦህዴዶች አሉ ኦህዴዶች ውስጥ ደግሞ የኦሮሞ ብሔርተኞች አሉ ከዛ የተለየ ትርጉም የለው ስለዚህ በአጠቃላይ የኦሮሞ ብሔርተኞች ሲሉ ኦህዴዶችን ብቻ ነው የኦሮሞ ብሔርተኞች ብሎ የሚያስቀምጡት ማለት ነው አይደለም ከዛ ውስጥ ውጭ ያሉትማ ቤተ መንግስት አልገቡም ስለዚህ መንግስት ስልጣን ይዘዋል አልችልም ለምሳሌ ኦላን አነሳ አይደል እንደ የኦሮሞ ብሔርተኛ ጥርጥር የለውም ግን ቤተ መንግስት አልገባም ስለዚህ አሁን ቤተ መንግስት ቁጭ ብሎ ወንጀል በሚፈጽመው ኃይል ኦላን ልከሰው አልችልም ኦንኮ ውስጥ የኦሮሞ ብሔርተኞች አሉ ኦነግ ውስጥ የኦሮሞ ብሔርተኞች አሉ እነሱ ስልጣን ላይ አይደሉም ህዝቡን እየበደለ ያለው አሁን በዋናነት ስልጣን ላይ ያለው አካል ነው ስለዚህ ልከሳቸው አልችልም አሁን ቤተ መንግስት ገብተዋል ብዬ ስለዚህ እኔም እኮ ያልኩት ይሄን ነገር በደንብ ጥርት ለምን አደረጉም ነው የኦሮሞ
አጠራ ይበቃ ወደ ሌላ ጥያቄ ለቱ ወይ ይቅርታ እንጠይቁበት ነው ነገር እየጠየቁት ያሉት ወይ የኦሮሞ ብሔርተኞች ስም አልጠሩም ወይ ደግሞ ፓርቲዎችን አልጠሩም የኦህዴድ ብሔርተኞች ቢሉ ኖሮ እኔ ከርሶ ጋር ምንም ክርክር የለኝም ሙሉ ፐርሰንት ነው መቀበሉት ወይ ደግሞ የእንትና ካቶ በቀለ ገርባ ጋር እዚሁ ሚዲያ ላይ ቀርቦ ሲናገሩ እርሶ የኦሮሞ ብሔርተኛ ነዎት ብሎ ሲጠይቁ አዎ የኦሮሞ ብሔርተኛ ነኝ ብሎ መልሶልታል በክብር ስለዚህ አቶ በቀለ ገርባንም ያሰረውና ከሀገር እንዲወጣ ጭምር በዛ ደረጃ ያሰቃየው መንግስት ዛሬ አቶ በቀለ ገርባ የኦሮሞ መንግስት ነው ብሎ እየተቀበለው ነው ብሎ ነው ያምናሉ እርሶ የዛሬ ስንት ቀን ነው ከዶክተር ጸጋዬ ጋር ውይይት ያደረገው ከነገ ጀምሮ ዶክተር አብይን እንደግፋለን ነው ያሉት ትናንትና ዛራ ሚዲያ ላይ ቀርበው ነበር አስገርሰኝ ይቀጥሉ ትናንትና ዛራ ሚዲያ ላይ ቀርበው ነበር አይደለም ከአብይ አህመድ ጋራ ከሰይጣን ጋራ እንተባበራለን ነው ያሉት ኦኬ እንደዚህ አይነቱን ሰው ነው ቤተ መንግስት ካለው ኃይል ጋራ እየተባበረ ነው ይያልኩ ያለሁት ሌሎች ይሄን መንግስት የሚቃወሙ ሰዎችን አይመለከትም የኦሮሞ ብሔርተኞችን ቢሆኑ ለምሳሌ ተቀስኩልኝ ቆይ አንዳንድ ለምሳሌ አቶ ዳውድ ኢብሳ የኦሮሞ ብሔርተኛ ናቸው በምንም ተአምር ግን የዚህ መንግስት ሰለባ ናቸው እንጂ በዚህ ይሄን መንግስት ደግፈው አልቆም ልጠይቃቸው አልችልም ምንም ግልጽ እኮ ነው ለምን ውስብስብ ታደርገዋለህ እኔ አይደለም ውስብስብ ያደረኩት አቶ ለነቱ በጅምላ ስላስቀመጡ የኦሮሞ ብሔርተኛ ጥያቄ ተሸጋገረ ይሄን ነገር ግልጽ እንዲያደርጉልኝ ይፈልጋለሁ እኔ አሁን በላይ ላደርገው አልችልም መልካም እንደዛ ከሆነ የኦሮሞ ብሔርተኞች ቢሉት ቪዲዮዎችን ነው ብዬ ነው ማልፈው አቶ ዶክተር ጸጋዬ ደግሞ የተናገሩት ይሄንን ነው እርሶ እንዳሉት ከአብይ ጋር እንቆማለን ሳይሆን በዚህ ደረጃ የኦሮሞ ህዝብ ላይ የሚዘመት ከሆነ አብይ ደግሞ ለኦሮሞ ጥሩ ነገር እየሰራ ከሆነ ከሱ ጋር ማቆምበት ምክንያት የለም ነው ያለው እቺን ነገር እንስማ መጨረሻው መቋጫው መደምደሚያው የዛሬው የልደቱ ጽሁፍ ሆኖ ለዚህም ነው በጣም ሲሪየስሊ በተለይ የኦሮሞ ህዝብ ከአብይ ጋር እንኳን መቀናጀትና መስራት ቢያስፈልግ ይሄንን እናደርጋለን ከዚህ በኋላ በጽሁፎት ላይ ተንተርሶ ጽሁፎት የኦሮሞ ህዝብ ፍላጎት ወይ ደግሞ የኦሮሞ ህዝብ ጥቅም ይጎዳል ብሎ በዚህ ደረጃ የኦሮሞ ህዝብ ጥቅምና መብት የሚጎዳ ነገር ቢያራምዱ ከሆነ ከአብይ ጋር እንኳን ይናገራል እዚሁ ላይ አብይ ፋሽስት ነው ገዳይ ነው ወንጀለኛ ነው ብሎ ይናገራል ስለዚህ በዚህ ደረጃ ግን የኦሮሞ ጥቅም የሚጎዱ ከሆነ ከአብይ ጋር ቆመን የኦሮሞን መብት ልናስከብር እንጥራለን እርሶ ደግሞ ከአብይ ጋር ተሰልፈዋል ብሎ ነው ያነሱትና ምናልባት እዚህ ላይ የሚሉት ነገር የሚጨምሩት ነገር ካለ የኔ ክርክር ከአብይ ጋር ቆሞ የኦሮሞን ህዝብ ጥቅም ማስከበር አይቻልም አብይ እንደማንኛውም ህዝብ ለኦሮሞ ህዝብ የማይጠቅም ስርዓት ነው የአብይ ስርዓት ስለዚህ ከሱ ጋር ተባብረን የኦሮሞን ህዝብ ጥቅም እናስከብራለን ማለት አቁሙት አይጠቅምም መርህ የለሽነት ነው ይያልኩ ነው ያለሁት ስለዚህ በነገር ላይ ቅድም ያሉትን አባባል አሻሽለውታል ትናንትና ዛራ ላይ ቀርበው እንኳንስ ከአብይ ጋራ ከሰይጣን ጋር እንተባበራለን የአቋም የስልት ለውጥ አድርገናል ብለው ተናግረዋል በነገር ላይ ዶክተር ጸጋዬ ዶክተር ናቸው ፒኤችዲ ያላቸው ሰው ናቸው ዶክተር አብይ የሀገሪቱ መሪ ናቸው የሀገሪቱን መሪ መደገፍ መቃወም ያለባቸው እኔ አንድ ወረቀት ስለጻፍኩና ስላልጻፍኩ አይደለም እኔ ወረቀት ስጽፍ ዶክተር አብይን በሚመለከት ያላቸውን አቋም የሚቀይሩ ከሆነ ድሮም አቋም የላቸውም ማለት ነው ድሮም ሲቃወማቸው የነበረው በበቂ ምክንያት አልነበረም ማለት ነው ወይም ደግሞ ሰበብ ፈልገዋል ከአብይ ጋር መታረቅ ሰበብ ስለፈለጉ የኔን ወረቀት እንደ ሰበብ ነው እንደ መስዋዕት በግ ነው የቆጠሩት ከአብይ ጋር አብሮ ለመቆም እኔን የመስዋዕት በግ ማድረግ አያስፈልግም በቃ ትናንት ተሳስተን ነበረ በነጃዋር ላይ ሁሉ ያን ሁሉ ፍጭት ያቀረብነው በስተት ነበረ አሁን ግን አብይ ይጠቅመናል ብለን አስበናል ከሱ ጋር ቆመናል ብሎ መናገር ነው ልደቱን ሰበብ ማድረግ ምን ይጠቅማል አቶ ልደቱ ምናልባት ላሳዩት ዶክተር ጸጋዬ በዛ ደረጃ የሄዱበት ተመሳሳይ እርሶ የሱ ጽሁፍ በመጣው ተወጣል ሀፍታም ነው አድማጮቻችን ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን በድጋሚ በአጠቃላይ እርሶ ያነሱልኝ እኔም ቅድም ስከራከርበት የነበረው የኦሮሞ ብሔርተኞች የሚለው ጉዳይ ላይ ነበር ስንከራከር የነበረው ያው እርሶ አስቀምጠዋል እኔ የኦሮሞ ብሔርተኞች ለምን አሉ እንጂ የኦሮሞ መንግስት ነው የሚሉ ሰዎች የሉም እያልኩ አይደለም እንደዛ ብለው የሚያምኑ ሰዎች አሉ ግን የኦሮሞ ብሔርተኞች የሚባሉ ተቃዋሚዎቹ በሲቪል ደረጃ ህዝብን የሚያነቁ የማህበረሰብ አንቂዎችም የኦሮሞ መንግስት አይደለም ብለው የሚከራከሩ ሰዎች አሉ ስፔሲፊክ ቢያደርጉ የሚል ሐሳብ ነበር ሳነሳሎት የነበረው ቅድም ላይ ማለት ነው ከዛ ጎን ለጎን አዲስ አበባ ከተማን መያዝ ኦሮሚያን ከመገንጠል ያድናል ወይ የሚል ሐሳብ ላንሳሎት እስኪ አዲስ አበባ ከተማን በኒዝ የሚል ነገር ይዟልና የኦሮሞ ህዝብ ጥያቄ ከሆነ አዲስ አበባ ከተማ ብትያዝ የኦሮሞ ህዝብ የመገንጠል ጥያቄ ካለው
ከኦሮሞ ህዝብ ከመጣ መከልከል ይቻላል ወይ? በአጠቃላይ ተቃዋሚ ጎራ ይሄ በተለይ በኢትዮጵያ ማንነት የሚያምነው ተጠናክሮ ትግሉን አሸናፊ ለማድረግ አዲስ አበባን መያዝ ይጠቅመዋል ነው። ስትራቴጂክ የሆነ ጠቀሜታ አለው ነው እንጂ በቁንጽል አዲስ አበባን መያዝ የኦሮሞን መገንጠል ያስቀራል አያስቀርም የሚል ነገር አይደለም። እና ሰፋ አድርገህ ብታየው ጥሩ ነው። ምናልባት የሰማሁት መስሎ ከሆነ የሆነ ፊልም ስታቀርብ አይቼ ነበር። ድምፁ አልተሰማኝም እና እንትን አልሰማሁትም እኔ ማለት ነው። አዎ ኦኬ። ባቶ ዶክተር ጸጋዬ ንግግር ላይ ነበር ስናወራ የነበረው። ያ ዶክተር ጸጋዬ ንግግር አንደኛ ከዚህኛዎቹ ጋር የተገናኘ ነገር ነበረው። እነዚህን ቪዲዮዎች ማሳየት ግድ ይለኛል። ጽሁፎት በወጣበት በተናበበ መልኩ በሚመስል መንገድ ነው እነዚህ ነገሮች የወጡት እና እነዚህ ነገሮች አድማጭ ማድመጥ አለባቸው። ለአዲስ አበባ ነዋሪዎች እንደራስህ ቆጥረህ አዲስ አበባ ሁለቱ ቪዲዮዎች ናቸው። አቶ ልደቱ እንግዲህ አድማጮች ማድመጥ አለባቸው። ከጽሁፎት ጋር በተመሳሳይ ወቅት ላይ የተለቀቁ ናቸው እነዚህ ቪዲዮዎች። ስለዚህ ተመሳሳይ ተመጋጋቢ የሚመስል ነገር ነበር። በአጠቃላይ እነዚህ ከእርሶ ጋር እኔ እንትን እያልኩ አይደለም፣ ግን በግልጽ የኦሮሞ ጥላቻ ልክ እንደርሶ የአዲስ አበባን ጉዳይ እንደ ከአማራ ጥያቄ ጋር አገናኝተው ከኛ ጋር ታገል ምናምን የሚል ነገር ስላለው ከዚህም ጭምር ጋር የተገናኘ ነው የዶክተር ጸጋዬ ንግግርና እነዚህ ቪዲዮዎች አብረን እንስማቸው። ኦነጋውያን የኛ ብቻ ናት ሲሉ የኖሯትን የኢትዮጵያ መዲና የራሳቸው ብቻ መሆኗን ለማረጋገጥ የሚያደርጉትን ሁሉ እያየህ ነው። አዲስ አበባነት የልብህ ኩራት ኢትዮጵያዊነትህ እንደሆነ እናምናለን። ሆኖም ግን ዛሬ በኦነጋዊው ርዕዮት የምትተዳደረው አገር አዲስ አበባን ኢትዮጵያዊነት እውቅና አትሰጥም። ሰልፍህን አዲስ አበባ የኦነጋዊን አይደለም ጋር ስታደርግ አዲስ አበባን ከኦነጋዊው እጅ የምናስወጣበት ጊዜ አጭር አይሆንም። በአዲስ አበባ ላይ ሸገር የሚባል አውራ እንደማትቀበል እናረጋግጣለን። አዲስ አበባ ነዋሪዎቿ እንጂ በኦነጋውያን አትተዳደረም ብላችሁ እንደምትታገሉም እናምናለን። አንደኛው ይሄ ነው። አቶ ልደቱ ከጽሁፎት ጋር በደንብ የሚገናኝ ነገር ነው። በሁለት ነገሮች ይገናኛል። አንደኛ እነሱ በኦነጋውያን ነው የሚሉት። ምን ለማለት እንደፈለጉ ማናችንም እናውቃለን። እርሶም ከኔ በላይ በደንብ ያውቁታል ይሄን ነገርና በኦነጋውያን አትተዳደረም የሚል ነው። እርሶም በጽሁፎት ላይ ባልተጻፈ ህግ ለ18 ዓመት በኦሮሞዎች ስትተዳደር ኖራለች የሚል ነገርን አቅርበዋል። ተመጋጋቢ ይመስላል። ሁለተኛ አዲስ አበባ የሁላችንም እንጂ የኦነጋውያን አይደለችም ይላሉ እነዚህ። እርሶም አዲስ አበባ የአዲስ አበባ ወይ ደግሞ የአዲስ አበባ ህዝብ ነዋሪ ናት ነው የሚሉት። የኦሮሞ ህዝብ ደግሞ የአዲስ አበባ ነዋሪ ናት፣ የኔም ናት፣ የኔ አካል ናት የሚል ጥያቄ ነው የሚያነሳው። ስለዚህ ከዚህ ጋርም የሚገናኝ ነገር አለው። በነገራችን ላይ ተወለቱ ከዚህ ጋር አንተ መቼም ሞክረሃል ለማገናኘት፣ ግን የሚገናኝ ነገር የለውም። አቶ ልደቱ እዚህ ጋር በተግባር የሚታይ ነገር እየሞከርክ አይበሉኝ። እኔ ስጨርስ ጨርሻለሁ በለኝ። ቀጥል። አይ እርሶ ያሉትን ነገር ነው በዛ ደረጃ አይጀምሩት። ስጨርስ ጨርሻለሁ በለኝና ልጀምር፣ እንዳታቋርጠኝ ብዬ ነው። ጨርሻለሁ ጀምሩ። አንተ ሞከርክ፣ ከኔ ጋር ምንም የሚያገናኘው ነገር የለም። በነገር ላይ በዚህ መድረክ እና ከዚህ መድረክ ጋር ተያይዞ ሰሞኑን ዋሽንግተን የተደረጉ የፖለቲካ ንግግሮችን ምናልባት ዛራ ላይ ከትናንት በፊት የሰጠሁትን ቃለ መጠይቅ ሄደህ ማዳመጥ ትችላለህ። አውግዣለሁ በአደባባይ ትክክል አይደለም። አንደኛ እኔና እነዚህን ሰዎች አንድ የማያደርገን የትግል ስልት ነው። እኔ የማምነው በሰላማዊ ትግል ብቻ ነው፣ በህጋዊ ትግል ብቻ ነው። በኃይል አላምንም። ወረቀቴም ላይ በግልጽ እንደምታየው ህጋዊና ሰላማዊ ትግል ብቻ ነው የማምነው። እኔ አዲስ አበባን ነፃ ማውጣት ያልኩት ዛሬ የተጀመረ ጉዳይ አይደለም። የዛሬ 23 ዓመት ነው። ከማን ነው ነፃ የምናወጣት? ከኦሮሞ አይደለም። ያኔ ከኢህአዴግ ነው በስልጣን ላይ የነበረው እሱ ነው። አሁንም ከብልጽግና ነው። አሁን እነዚህ ሰዎች ደግሞ እንደሚሉት እኔ አሁን በስልጣን ላይ ያለው መንግስት ኦነግ ነው ብዬም አላምንም። ኦነግ ሌላ ድርጅት ነው፣ ቤተ መንግስት ውስጥ የለም፣ ተቃዋሚ ነው። በነገር ላይ ከዚህ ውይይት ጋር በተያያዘ አንዳንድ ሰዎች ሲናገሩ የሰማሁት ነገር አለ። አዲስ አበባ የአማራ ነች፣ ኢትዮጵያ የአማራ ነው፣ ወለጋ የአማራ ነው የሚሉ ንግግሮችን ሲናገሩ ሰምቻለሁ። በግልጽ ወጥቼ ነው ያወገዝኩት። ለኔ አማርኛ ተናጋሪ ሲሆን ጽድቅ የሚሆንበት፣ ኦሮምኛ ተናጋሪ ሲሆን ኩነኔ የሚሆንበት ስተትና ወንጀል የለም። ሁሉም ሲያጠፋ ነው የምወቅሰው። ስለዚህ እነዚህ ሰዎች ጉዳይ እኔን የሚመለከት አይደለም፣ ከኔ ጋር ምንም ግንኙነት የለውም።
በተከታታይ ነው ይሄ የትግል እንቅስቃሴ የሚካሄደው። ከኔ ወረቀት ጋር ምን ያገናኘዋል? ምን ቀጠሮ አለው? ፍጹም ሰላማዊ ትግል ነው እዚህ ላይ የሚሰበከው። እኔ ወረቀት ላይ እርግጥ ነው እነ ዶክተር አራርሳ አንተ መገናኛ ብዙሃን ላይ ቀርቦ የጦርነት አዋጅ ብሎ ሌብል አድርጎታል። ጥላሸት ሊቀባው ፈልጓል። ሄደና ገጽ 13 ላይ አንብብ። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ 4 ጊዜ ዓላማችንን ምንም አይነት ኃይል መጠቀም ሳያስፈልገን ፍጹም ህጋዊና ሰላማዊ በሆነ መንገድ ብቻ ቃሉን ፍጹም ብዬ ነው የተጠቀምኩት፣ አሻሚ እንዳይሆን ፍጹም። ስለዚህ ከእንዲህ አይነት ቫዮለንት የሆነ አካሄድ ጋራ የኔ አመለካከት ተቃራኒ ነው እንጂ አይሄድም። የኦሮሞ ብሔርተኞች ይሄን ነው ለይታችሁ ማወቅ ያለባችሁ። የኛ አይነት ሊበራል የሆነ ምክንያታዊ የሆነ አስተሳሰብ ያለው ሰው ጋራ መነጋገር፣ መከባበር፣ አብሮ መስራት ካልቻላችሁ የሚገጥማችሁ እንዲህ አይነት ጽንፈኛ። መልካም፣ ያ ደግሞ ለሁላችንም አይጠቅምም። መልካም አቶ ልደቱ፣ እኔ አሁን የእርሶን ሐሳብ እሱ ሊበራል ነኝ ብሎ ነው ወይ ደግሞ ከኔ ጋር የማያያዝ ነገር ማቅረቡ ምን ይጠቅማል? አቶ ልደቱ አሁን ከነዚህ ሰዎች ንግግር አሁን ካስደመጥኩት ቪዲዮ ላይ ስለ አዲስ አበባ ጉዳይ ያነሳሉ፣ ስለ አዲስ አበባ ባለቤት ጉዳይ ያነሳሉ፣ አዲስ አበባ የኦሮሞ አይደለችም ብሎ ያነሳሉ፣ እርሶም ያነሳሉ፣ የአዲስ አበባ አስተዳደር ጉዳይ ያነሳሉ፣ እርሶም ያነሳሉ። ምንድነው የነሱ በጣም ከረር ያለ ንግግር የእርሶ ደግሞ ለስለስ ያለ ከመሆኑ በተለየ ምንድነው ልዩነቱ? አዲስ አበባን 18 ዓመት ያለ ባልተጻፈ ህግ በኦሮሞዎች ተመራች ይላሉ እርሶ። እነዚህ ደግሞ አዲስ አበባ ነው በኦነጋውያን መመራት የለበትም ነው የሚሉት። ምንድነው ልዩነቱ? ስማ፣ የቅድሙን ልዩነቱን ለአድማጭ አክብሮት ስላለኝ የአድማጭን ኢንተሌክት ደግሞ አንደርማይን ስለማደርግ አድማጭ በሚገባው መጠን በእኔና በእነሱ መካከል ያለውን ልዩነት ጠቅሻለሁ፣ አልደግመውም። ኦኬ፣ ለቱ አድማጭ በቀላሉ ይገባዋል። አሁን ያለው ጥያቄ ልጨርስልህ፣ አስጨርሰኝ ምን ይረዱኝ ነው አቶ ልደቱ? አስጨርሰኝ ነው ሚስሊድ እንዳደረጉ እኔ ነገሮች ይጨርሳሉ። አቶ ልደቱ አንዴ ነገር ይጨርሳሉ። በደንብ ያድምጡኝ መጀመሪያ። አስጨርሰኝ፣ በደንብ ያድምጡኝ መጀመሪያ አቶ ልደቱ። እኔ ያልኩት ያለው አስጨርሰኝ። ሁለታችሁ መካከል ምንድነው ልዩነቱ ነው? አስጨርሰኝ መጀመሪያ። ልዩነቱ ምንድነው? እኔ ያልኩት አስጨርሰኝ። አቶ ልደቱ ይጨርሳሉ። እኔ ያልኩት አንዴ ያድምጡኝ። እኔ 1 ደቂቃ እንኳን አላወራም። እኔ ያልኩት 1 ደቂቃ እንኳን አልጨርስቦት። እርሶም ስለ አዲስ አበባ ከተማ መስተዳደር በኦሮሞዎች 18 ዓመት መጥተው እኔ እኮ መልስ የምሰጠውን ካልጨረስኩ በስተቀር ጥያቄ ማቅረብ ጥቅም እኮ የለውም። መጀመሪያ አስጨርሰኝ። ኦኬ፣ ድጋሚ ወደዛ እንዳንመለስ ግን እኔ ያልኩት ያለሁት አጭር ነገር ነው። ሁለታችሁም ስለ ኦሮሞ በከተማ መስተዳደር እየተናገራችሁ ነውና ምንድነው ልዩነታችሁ እዚህ ላይ ነው እያልኩ ያለሁት። አጭር ነገር ነው። ልዩነቱን ቅድም አስቀምጫለሁ ብለዋል። አሁን እነሱ ቫዮለንስ መንገድ ነው የሚጠቀሙት፣ እሱ ሰላማዊ መንገድ ነው የሚጠቀሙት። ከአንድ ደቂቃ ወጣሁት። ጨርሻለሁ። ይቀጥሉ። እቺን ነገር ነው ጠይቅ ነበር። እሺ፣ እንዳታስቆመኝ ልጨርስ። ልክ አንተ እንዳስጨረስኩ አዳምጠኝ። ምንድነው ልዩነታችሁ ያልከውን 1 ደቂቃ መለስ ብለህ አሁን የተነጋገርነው ማለት ነው ቆርጠህ እንደገና ማሰማት ትችላለህ። በግልጽ አስቀምጫለሁ፣ አሻሚ ባልሆነ ሁኔታ አድማጭ ይረዳዋል። ደግመህ ያን ጥያቄ መጠየቅ የውይይቱን ጊዜ ለማጥፋት ካልሆነ በስተቀር ምንም አይጠቅምህም። ዝጋው። እሱን ልጨርስ። አያይዘህ ያነሳኸው አብሮ ማሄድ ነገር አለ። 18 ዓመት ኦሮምኛ ተናጋሪዎች ብቻ ባልተጻፈ ህግ እንዲመሩ ተደርጓል። ፋክት ነው፣ ትክክል አይደለም። ኦሮሞ ለምን መራ አይደለም 2 ጊዜ 3 ጊዜ በተከታታይ ሊመረጥ ይችላል፣ ችግር የለውም። ብቃት ያለው ሰው እስከሆነ ድረስ ከየትኛውም ብሔር ወጥ በሆነ ሁኔታ ግን አንድ ቋንቋ ተናጋሪ በአዲስ አበባ ላይ ከንቲባ ማድረግ ትክክል አይደለም ነው አሁንም የማምንበት ነው። እኔም ያልኩት ሌላ ነገር እኮ አይደለም፣ አጭር ነገር። ከነሱ ጋር በጣም ይለያያሉ አውቃለሁ። እነሱ የሚጠቀሙት የጦርነት መንገድ ነው፣ እርሶ ግን እየተጠቀሙ ያሉት ለስላሳ መንገድ ቢሆንም አንድ ቋንቋ ነው እየተናገሩ ያሉት የሚል ነገር። እነሱም ስለ ኦሮሞ ከተማ መስተዳደር ይቆጣሉ። ሌላ ጥያቄ አለ? ይሄ ነው ጥያቄ። ከዚህ ጋር በተገናኘ ያው ሁለታችሁ የሚገናኝ ነገር ስላለው ጭምር ነው ዶክተር ጸጋዬ ተመሳሳይ ነገር እየመጣ ስለሆነ ብሎ ያነሱት። ስለ ሰዎች ማውራት ከጀመርን በጽሁፎት ጉዳይ ላይ ዶክተር ገመቹን በተደጋጋሚ በተለያዩ ሚዲያዎች ላይ ሲጠቀሙበት ሰምቻለሁ። ዶክተር ገመቹ በኔ ሚዲያ ላይ ቀርበው እዚሁ ሚዲያ ላይ ቀርበው የተናገሩት ነገር ይሄ ነው። ውስጥ ተሰክስጎ የሚኖሩ በብዛት አማራ፣ ጉራጌ፣ ገጠር እንኳን ብዙ ባይኖሩ ትግራይ፣ ኦሮሚያ ከተሞች በጥቂቱም አሉ። እነዚህ ደግሞ ስንዝር መሬት የራሳቸው መሬት የላቸው። እነዚህም የኦሮሚያ ዜጋ ናቸው። የኦሮሞ እድል ያለውን ይኖራቸዋል። የኦሮሞ ህዝብ ያለውን እድል ይኖራቸዋል። ኦሮሞ ለመሆን አይገደዱም። አማራ ነኝ ያለ፣ ትግራዋይ ነኝ ያለ፣
ጉራጌ ነኝ እያለ የኦሮሚያ ዜጋ ቅድም ኦሮሞ ላይ እንዳልኩኝ ሌላው ደግሞ በህግ ዜግነት የሚሰጠው ሰው ነጭም ሊሆን ይችላል ጥቁር ማንም ሊሆን ይችላል እነዚህ በሙሉ የኦሮሞ ዜጋ ናቸው እነዚህ ከቀበሌ አስተዳዳሪ ጀምሮ እስከ ኦሮሚያ ማዕከላዊ መንግስት ትልቅ ስልጣን የመያዝ መብት አላቸው ሀብት የማፍራት መብት አላቸው መራጩ ግን ህዝብ ነው ለምሳሌ ገና ያላለቀ ነገር ኦሮሞ ነፃ ከወጣች እዚህ ጋር በደንብ ያድምጡኛ አትወለቱ የርሶ ትልቁ ሐሳብ እዚህ ጋር ስላለ ኦሮሚያ ነፃ ሀገር ከሆነች የፖለቲካ ስርዓታችን ገዳ ከሆነ አባ ገዳ ሆኖ ለመመረጥ ማለፍ መሻገር ያለባቸው ነገሮች አሉ ገብቷል ኦሮሞ ሆኖ እኮ መሻገር የሚገባቸው ነገሮች አሉ ኦሮሞ ሆኖ ሁሉ አባ ገዳ ይሆናል እንዴ አይሆንም እነዚህ ማለፍና መሻገር የሚገባቸው ነገሮች ሊገደዱ ይችላል ግን የኦሮሚያ ዜጋ ናቸው ሀብት ማፍራት ይችላሉ ባለስልጣን መሆን ይችላሉ ኦነግ ውስጥ በተግባር ታይቷል ይሄንን እርሶ የገዳ ስርዓትን ካልተቀበላችሁ በአለም ላይ ታይቶ በማይታወቅ መልኩ የመጀመሪያዋ ሀገር ኦሮሚያ ውስጥ መኖር አትችሉም ብለዋል ዶክተር ገመቹ ብሎ ነው ሲያቀርቡ የነበረው በተደጋጋሚ በሚዲያዎች ላይ ተሰማ ነበር እንዴት ተረድተውት ነው ወይ ደግሞ እዚህ ላይ እኛ አብረን ያልሰማነው ነገር አንስተዋል ዶክተር ገመቹ ያለሱትን ነገር ሁላችንም በደንብ ሰምተዋል አድማጭም ሰምቷል ታንኪው ንግግሩን በማቅረብህ ምክንያቱም ማብራሪያ የማያስፈልገው በራሱ ገላጭ ነው ይሄ ሬሲስት የሆነ የአፓርታይድ አስተሳሰብ ነው ያራመዱት ሰውየው አንተ ግብጽ እንደምትኖር አውቃለሁ የግብጽ ዜግነት ወስደህ አይደለም እየኖርክ ያለው እዚህ ሀገር የምትኖረው የግብጽ ዜግነት ከወሰድክ ነው ያለህ የለም የኢትዮጵያዊ ዜግነት ይዘህ ነው እየኖርክ ያለው እዚህ አሁን እኔ በአጋጣሚ ያለሁበት አካባቢ ብዙ ኢትዮጵያኖች አሉ ኢትዮጵያዊ ዜግነት ይዘው አሜሪካ ውስጥ ግን የሚኖር ኮሎኔል ገመቹ ምንድነው ያለን ያለው አንደኛ እነዚህ አማራዎች ትግሬዎች ጉራጌዎች ኦሮሚያ ውስጥ የሚኖሩ አንድ ብጣሽ መሬት የላቸውም ነው ያለው ብጣሽ መሬት የላቸውም አይደለም መሬት የሌላቸው ነው ያሉት መሬት የሌላቸውም ብለው አላቸው ነው እንደ እርሶ የሚሉት ቆይ እኔ እኮ ግራ ይገባኝ እርሶ አየር ላይ ነው የሚኖሩት መሬቱ እኮ ያው የኦሮሚያ ክልል መሬት ነው አይደለም በጣም ነው ማዝነው አስጨርሰኛው ቅድም ምን ተባባል እንደማመጥ እኔ አንተን አላቋርጥህ አንተ እኔን አታቋርጠኝ ነው አይደል ተባባል ሐሳቡ በጣም ሴንሲቲቭ ስለሆነ ግልጽ ነገሮችን ወደ ኋላ ተመልሰን እዛ ላይ ከምናመነጅክ እኔ ያልኩት ያለሁት አጭር ነገር እያደረገን እንዴ ትንሽ ደቂቃ ጋዜጠኛ መሆን አትችልም አቶ ልደቱ እኔ እዚህ ጋር ትንሽ ደቂቃ ታገስና ጠይቀሃል መልስ ልስጥህ እኔ አድማጭ አንተን በጥያቄ እዚህ ጋር በተደጋጋሚ ነገር እየተጠቀሙ ነው የሚገኙት እኔ ከርሶ ጋር የመጣሁት ዝም ብዬ እርሶ የሚናገሩትን ነገር ሰምቼ ለበየር ሳይሆን ተከራክሬ እርሶ የሚናገሩት አልወጣኝም ሲጨርስ ያደርሳል ያቀረቡት ሐሳብ ላይ ተንተርሰህ ሌላ ጥያቄ ለማቅረብ ሐሳቤን አንቀላፋት መሆኑን አላውቅማ እኔ እርሶ እኮ አንቀላፋ ነው እያሉኝ ያሉት በሚናገሩት ንግግር ላይ ያልገባኝን ነገር እንዳለብኝ ነው የሚገባኝ እና ይቀጥሉ ባቆት ጨርሳል እርግጠኛ ነው ይቀጥሉ አንደኛ ብጣሽ መሬት የላቸውም ነው ያሉት ትክክል አይደለም እንደማንኛውም የኦሮሞ ህዝብ ንብረት አላቸው የመሬት ይዞታ አላቸው እነዚህ ሰዎች ኦሮሚያ ውስጥ ሲኖሩ ይሄ እጅግ የሆነ የሬሲስት ንግግር ነው ይሄው ያድምጡ አቶ ልደቱ ይሄው በብዛት አማራ ለምንድን ነው ማቋረጥ ያድምጡ ያልተባለ ነገር አይበሉ አቶ ልደቱ ይሄው ቪዲዮ ላይ ያለኩ መሬት አላቸው መብት አላቸው አንድ ኦሮሞ ያለውን መብት አለው ነው የሚሉት እሳቸው እርሶ ከታምቶ ነው እንደዛ የሚሉት ኦሮሞ ውስጥ ተሰክስጎ የሚኖሩ በብዛት አማራ ጉራጌ ገጠር እንኳን ብዙ ባይኖሩ ትግራይ እድል ያለውን ይኖራቸዋል ይሄው የኦሮሞ እድል ያለውን ይኖራቸዋል ኦሮሞ ያለውን እድል ይኖራቸዋል ነው እያሉት ያሉት እኮ ከዚህ በላይ ምንድነው እርሶ የሚሉት ለምንድነው ነገር እንዲያዙሮ የሚያቀርቡት ግልጽ ነገር እንዲህ ተነገረ ነው የሚገኙ ጨርሰው አይደለም ጨርሻለሁ ይቀጥሉ አሁን ቆርጠህ ያቀረብከው ግማሹን ክሊፕ ነው የተሟላውን ስታቀርበው ግን እነዚህ ኦሮሞዎች እነዚህ አማራዎች እነዚህ ትግሬዎች እነዚህ ጉራጌዎች አንድ ብጣሽ መሬት የላቸውም ነው ያሉት እኔ የተቸውት ይሄ አስጨርሰኝ እኔ የተቸውት ይሄን ነው በኦሮሞ ውስጥ መብት ይኖራቸዋል የሚለውን አልተቸውም ምክንያቱም ሙሉ ንግግራቸው እንደዛ ቢሆን ተገቢ ስለሆነ ማለት ነው አንድ ሁለተኛ የተቸውት ምንድነው ኦሮሚያ ውስጥ የሚኖሩት የኦሮሞ ዜግነት ከወሰዱ ብቻ ነው ብለዋል እንዲህ አይነት ስርዓት በአለም ላይ የለም
የትኛው ቦታ ላይ እኔ አሁን እርሶን የምመግቶት ነገር የትኛው ቦታ ላይ ያልተባለ ነገር ነው የሚያወሩት? እኔ ነኝ እኮ ቁጭ ብዬ አድብጬ ይሄንን ፕሮግራም የሰራሁት እና አሁን እያልከኝ ያለኸው የኦሮሞ ዜግነት አላሉም ነው የምትለኝ? ይሄው የኦሮሚያ እዚሁ ቪዲዮ ላይ ነው ያለው እኮ እኔ ያችን ቦታ በስርዓት ወደ 10 ደቂቃ የምትሆን ንግግር ሀብታሙ አሁን በዚህ መልኩ መግባባት አንችልም። አድማጭ አድምጦታል፣ እኔም አድምጬዋለሁ። ሞሮም አይደለንም አይደል? አንተ ልትቀበለው ካልፈለክ ምንም ማድረግ አይቻልም። ቃል በቃል ኦሮሚያ ውስጥ የመኖር መብት አላቸው። ኦሮሚያ ውስጥ ግን መኖር የሚችሉት የኦሮሚያ ዜግነት ሲወስዱ ብቻ ነው ብለው የተናገሩት። እሺ ወደ ሌላ ጥያቄ ለፍ። አይ አልተባለማ ያላሉትን ነገር ያልተባለ ነገር እሺ ወደ ሌላ ጥያቄ ለፍ። አድማጭ እኮ ስለሰማ እኔ ግድ እኮ ብሏል አላለም ብዬ መከራከር እኮ አይገባኝም። አድማጭን አከብረዋለሁ አልኩ እኮ። አድማጭ ዲና አለው አድማጭ ግንዛቤ ያለው። ስለዚህ የሚገነዘበውን ነገር ካንተ ጋር በመከራከር ማሳመን እኮ ልሞክራል አልፈልግም። እኔ ውጭ አልፋ ነው የሚሆነው። አቶ ልደቱ እኔ ያልኩት ያለሁት በቃ ለአድማጭ ሰው አቅርበህለት የለ ሌላ ይሄ በግል የሚመለከተኝ ነገር ነው። እርሶ ባነሱበት አድማጭ አዳምጥና ሀፍታሙ ነው ያለው ትክክል ወይስ ልደቱ ነው ያለው የሚለውን ይፈርዳል እኮ አይደል እንዴ? በነገር ላይ አንተ እንደዚህ ብለህ ትናገራለህ። ትናንት ዶክተር ጸጋዬ በአደባባይ ወጥቶ ዛራ ሚዲያ ላይ ይሄ ንግግር አይወክለንም ትክክል አይደለም ብሎ ለማውገዝ ተገዷል። እኔ ከተናገርኩ በኋላ ከሱ ብትማር ጥሩ ነው። ተማር ከሱ። ይሄ የዶክተር ገመቹ ንግግር ነው አይወክልም ነው የሚያሉት አቶ ዶክተር ጸጋዬ ከወከሉት ኦኬ ችግር የለም። እኔ እኮ እየጠየቅኩት ያለሁት ፕሮግራሙ አቅራቢ ስለሆንኩ አንዳንድ ጊዜ ያልኩ ከሚቀርቡህም ሰዎች ተማር። አሁን ዶክተር ጸጋዬ እኔ ከተናገርኩ በኋላ በፊት ባያወቅስ አሁን በሰዎች ላይ አንተም ያን መስመር ብትከተል ነው የሚሻልህ እንጂ የዚህ ሬሲስት የሆነ ንግግር፣ ፋሺስታዊ የሆነ ንግግር፣ አፓርታይዳዊ የሆነ ንግግር ደግፈህ መቆም አይጠቅምህም። አቶ ልደቱ ሬሲስትም ሆነ አፓርታይድነት ህዝቦችን የመኖር መብት የሚጋፋ የህዝቦችን የሀገር ባለቤትነት መብት የሚጋፋ ሐሳብ የሚያቀርብ ሰው ነው ሬሲስት ሊባል የሚገባው እንጂ በእኛ ውስጥ መብት አላቸው ከኔ እኩል መብት አላቸው ብሎ የሚናገር ሰው ሬሲስት ሊባል አይገባም። ከእርሶ ማጠብቅም ነበር ይሄንን ነገር